በጣም ይቅርታ ሞጣዬ፣ በጣም ይቅርታ። ወደ ገደለው መግባት ትችላላችሁ። እነ ሞጣ እነ ዮኒ ማኛ ማይ ብራድ ከአንድ አለቅላቂ ጋር ምን መደብ ሰው ማለት ነው። ስለዚህ ለሱ መልስ እንድሰጥ አጠብቁ። ዘመድኩን ማለት ማን ነው? በረከት ስምኦን ቀኝ እጄ ነበረኩ። ዩቲዩብ ላይ ስትቀርብ አባቴ ይሄ ነው ወይ እንዳይባል ለልጆቼ ነው አሁን ይሄንን እንጂ እና በቃ እንሰባሰብ ቀራኒዮ የሚባለው በጣም አንደበተ ርቱዕ ነው። በጣም መናገር ይችላል። በጣም ዕውቀት አለው። ስርዓት ይዞ መስመር ይዞ የአማራን ትግል መምራት የሚችል ነው። ነገር ግን ጠሽ ስለሆነ በቃ የሚያረገውን የማያውቅ በሽተኛ አንዲት አሮጊት አለች እዚህ ጀርመን ያለች እዛ ማለት ነው። ከሷ ጋር መርመጥመጥ ለመደ። የሚያዩት ሴቶች በሙሉ ሲያያቸው አይኑ አመነዘረ። በቃ የሚሆነውን አሳጣው። ሞጣችን እንግዲህ ያው እውነት ይሁን ውሸት እንግዲህ ዘና ፈታ ማለት ይሁን ማመንዘር ይሁን እንዴት እንደሆነ አናቀም። ግን ብቻ እስቲ ፈታ ያለ ነው ፈታ ያርገን እና ነውረኛ የአማራ አንደበት የሌለው የአማራ ልክ የሌለው በጣም ሃይማኖት ሲሳደብ ቅዱሳንን ሲሳደብ ለከት የሌለው እንደዚህ አይነት ሆነ የአማራ እንጂ በጣም አማሮች ነበር። እውነት ሞጣ እንደዚህ እንደምትባለው ነው። አሁን ለዚህ መልስ ምንድነው? በካልቾ ባስካራ የሚለውን ዘፈን አይተዋል? አላየሁትም። አርጌ ቁጭ ነው ማድረግ እኔ በኔ ጣቶች ብትገኝ አንተ ጨምድጄ እሱ የሱዳን አህያ የቆመበት ጣሳ አስመስዬ ቁጭ ነው ማድረግ አንወራል። እሺ ጣሳው እንኳን ይጨማደድ፣ ግን የሱዳን አህያ ለምን እንደመረጠው ቁጥር እንግዲህ ዮኒ ማኛ ቁጥር ሞጣ ቁጥር ግራ ገባው። እንግዲህ ቁጥር ምንድነው? እስቲ ዘመድኩን በቀለ በጣም ግርም ሰው ነው። ሞጣ ቁጥር ዮኒ ማኛ ቁጥር ታምታሳፍራል። ቁጭ ብሎ ጀርመን በሰላም ልጆቹን የሚያሳድግ የሸመሸመ እሱ ልጅ ያሳድጋል። በአማራ ደም ግን ይጫወታል። በአማራ ኦርቶዶክስ ስም ይዘርፋል። ኮፍያ ቁጥሩ በቃ ልመናን ፕሮፌሽናል ጃብ ወይም ደግሞ በጣም ዘመናዊ ስራ አደረገው እኮ ጸበልተኛው ዘመድኩን በቀለ። ሞጣ ቁጥር ምኑን ነው የምቆጥርልህ? ያው ሞጣ እንግዲህ ሞጣ ቁጥር የሚለው ዘመድኩ እንደሚታወቀው በጣም በከፍተኛ ላይክ ቲክቶክ ላይ የሚያገኙ ሰዎች አንዱ ነው። ከነ ሞጣም ከነ ምናምን ተደማምረውም አያክሉም። በርግጥ ግን ያው ምክንያት ይኖራቸዋል ሰዎች ደግሞ። ግን ቁጥር የሚለውን ደግሞ እስቲ እንየው። 10 ሚሊዮን ያየ ነው አይደለ? ዮኒ ባቡር መጣ ደግሞ የሆነ ባቡር አለፈ። ባቡር ኮፍያ መጥቷል። 10 ሚሊዮን ቶሎ በል እንግዲህ አስቡት። 10 ሚሊዮን ባንድ ላይቭ ማለት በጣም ብዙ ላይክ ነው። ማውራት ይችላል እንትን ይላል። ከልጁ ግን ጨብጬ መያዝ ያጣሁት ወደፊት ሊያቀርባቸው የሚፈልጋቸው ሰዎች የሉትም። ሁሉንም ይከሳል፣ ሁሉንም ይሰድባል፣ ሁሉንም ያዋርዳል። አማራውን ይሰድባል፣ ጎጃሜውን ይሰድባል፣ ትግሬውን ይሰድባል፣ ኦሮሞውን ይሰድባል፣ ኮሎኔል ደመቀን ይሰድባል፣ ማነው ስሙ ዘመነ ካሴን ይሰድባል፣ እነ ማስረሻ ሰጤን ይሰድባል፣ ማነው ምሬ ወዳጆን ይሰድባል። የሚምራው ሰው የለውም። በቃ የሚምራው እና እሱና ብሪጅስቶን ብቻ ናቸው። በቃ ለዚህ ሀቅ የቆሙት በዛ ምድር ላይ ሁለቱ ብቻ ናቸውና በዚህ ስማማ እሱን ያየሁለትና እህቴን ታሰቃያለህ። እየወጣ ፎቶ ትለጥፋለህ። ምን አባት ካገኘባት ስፖርተኛ ነች፣ በጣም የምታምር ፊቷንም አይኗንም አላየውም፣ ጸጉሯን አቋሟን ስትራክቸሯን ብቻ ነው። እውነቱን ነው። ከብሪጅስቶን ውጪ የሚስማማው ሰው ያለ ይመስላል። ብሪጅስቶን ማናት? በጣም የምትቀርበው ናት። በጣም ለምስክርነት የሚፈልጋት እሷን ነው። ስለዚህ እቺ ብሪጅስቶን ማናት የሚል ጥያቄን ፈልጌ በዚህ በ15 ቀኑ ቆይታዬ ብሪጅስቶንን
ለማወቅ በጣም ጥረት አድርጌ ነበረ። ብሪጅስቶን ያለችው ወይዘሮ ትዕግስት ትባላለች። እዚሁ ሀገረ ጀርመን ያለችው እና አግኝቻታለሁ። ስልኳንም አግኝቼዋለሁ። መልእክቱ ገብታችኋል? አሁን ብሪጅስቶን አውቂያታለሁ፣ አላወቅኳትም። ያን ለውጥ የሚያመጣ ነገር አይመስለኝም። ግን እሺ፣ አሁን ደግሞ ዮኒ ማኛው እንግዲህ ከዮዳብ ጋር ምን ብለው ሊከሱት ነው ወይስ ምን ብለው ሊያሽሞጥጡበት ነው? እስቲ እንመልከተው። እንግዲህ ዮኒ ማኛ በመሳደብ ነው ዶክትሬቱን የያዘው። እስቲ እንመልከት። ዘመድኩን ማለት ማን ነው? በረከት ስምኦን ቀኝ እጄ ነበረኩ። መለስ ዜናዊ ሲሞት ጥቁር ለብሶ ቪዲዮ ልክልሃል። እስቲ ቪዲዮን እንየው። አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ። በቃ እንትን የምትለውና ምንም አያስደነግጥህም ያው ዜናው። ይሄ ግን እስካሁን ማመን የሚያቅትህ ነው። ድንገት የተፈጠረ ነገር ነውና በጣም አስደንጋጭ ነው። አስደንጋጭም ስለሆነ ነው ዳር እስከ ዳር ሕፃን፣ ሽማግሌ፣ የሃይማኖት ሰው ሳይል ሁሉ እኩል በአንድ ድምፅ ድምጻቸውን በመሞታቸው እያዘነ ያለው ተቃዋሚ የለም፣ ደጋፊ የለም፣ ምን የለም። ሰብአዊ ፍጡር የሆነ ሁሉ የደነገጠው። በቅርብ ይከታተሉን ነበረ። ጠርተን እስከ ማናገር ደርሰን ነበረ፣ ነግረው ነበረ። በ5 ዓመቱ መሪ የልማት እቅድ ውስጥ አንደኛው ይሄን ዘርፍ እፎይታ መስጠት ነው፣ ማሳረፍ ነው። ሮሮ ዋይታ የበዛበት ስለሆነ ጥበቃ፣ ከለላ መደረግ አለበት ብለው በግንባር ቀደምነት በቅርብ ሆነው ይከታተሉ የነበረው ነው። በቃል የሚነገር አይደለም፣ በቅርብ ናቸው። እንግዲህ እንደሰማችሁት እንግዲህ ያው በእርግጥ በዛ ሰዓት ላይ ማንም የሚጠላውም ሰው ስለመለስ ያላዘነ የለም። ስለ እውነት ለመናገር ያው ሰው በመሆኑ ማንም ያዝናል። ግን ደግሞ እነሱ ያሉበት መንገድ ያ አይመስለኝም። እንደሰማችሁትም ያ አይደለም። አሁን ላይ ያለውን ማንነት ደግሞ የዘመድኩንን ስናይ ደግሞ ጨርሶ ላይ ገናኝ ይችላል። ስለዚህ በዛ መልኩ ብናየው አሪፍ ነው። ትልቅ አንጋፋ ንጉሳችንን ያጣ ነው ብሎ እኮ ኢንተርቪው የተደረገ ወንድም ነው። ዘመዴ እኮ ቲያንስ ላይ ሴቶችን ቻቻቻ 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 3 ያጨብጭቡ ከእንግዲህ የማዳም ቅመም አይደለም ስምሽ ኮከቤ ነው እያለ ዋት የሚሰራ ያራዳ ልጅ ነው ዘመዴ። በእርግጥ ቲያንስ አሁን እዚች ጋር መኖር አለበት ብዬ የማላስበው ሰው ነው። ለምን ቲያንስ ማለት ፒራሚድ ቢዝነስን የሚከተል ድርጅት ነበረ ማለት ከስር ያለው ምንም ዜሮ ባላንስ ነው የሚሆነው። ከፍ ያለ ላይ ፒክ ላይ ያለው ደግሞ ጥሩ ገንዘብ የሚያገኝበት ነው። ስለዚህ የታችኛውን ላይኛው ይወስዳሉ። ሌላ ምንም ለውጥ የለውም። ይሄ ስርቆት ነው። እንዴት ነው ኦርቶዶክስ መምህርነት የተሰጠው ምን ሆነ መሰለ? የተወሰነ ቴዎሎጂ ተምሯል፣ አልጨረሰውም። መጽሐፎች ሁላ ጽፏል። እንዴ ዘመዴ ከባድ ሚዛን ናት፣ ችሎታል በጣም በዋቴ በቢዝነስ ነምበር 1 መዝሙር ቤት ሁላ ነበር። የራሴ የሆነ መዝሙር ቤት አለኝ ነግሯችኋል ወንድማችን። በእርግጥ ልክ ነው። ይሄ መዝሙር ቤት ደግሞ የዛ ሰዓት ላይ የነ ዘበነን የነ ምረታብን የነ ብዙ ሰባኪያንን ሲዲዎች የሚያባዛ ነበር። በቢዝነስ ላይ ግድ ነው መሳተፉ፣ ግድ ነው ቢዝነስ። የሚጀምረው አንድ የእግዚአብሔር ቃል ሲናገር ዘመድኩን ሰምተው ታውቃለህ? አምጣ ጎበዝ ነው ይችላል። ኦርቶዶክስ ደግሞ ማርያም ካል ያነክሳል፣ ያራዳል። ችግሩ እሱ ነው። ማርያም ብቻ በልላቸው። ለምን አብዛኛዎቹ መጽሐፍ ቅዱሳዊ ነገር ስለሚያነቡ አይጠይቁም። ያመጣና ልፎ ፖለቲካው የእነሱ ቅድስት ድንግል ማርያም ከነ ልጇ ስዕል አለ፣ እሱን ያመጣል። ይሄ ሰውዬ ምንድን ነው የእነሱን ቅድስት ድንግል ማርያም ያመጣና ምን ማለት ነው? አይደለም ነው ወይስ አሁንም ሌላ ሃይማኖት ወደ አራተኛ ሃይማኖት ሊገባ ነው? ተው እንዴ በሉ አባታችን ነው ይበሉ ይላቸዋል። መጨረሻው ላይ ያ አባታችን ነው በሰማይ የምትኖር ምናምን ብሎ ዋቴ ሰርቶ ላጥ ብሎ ይወጣል። አንድም መጽሐፍ ቅዱስ ነገር ሳያወራ ማለት ነው። ስለዚህ ዋቴ መሆኑን በዛ ታውቃል። መጽሐፍ ቅዱስ ጥቅሶች እየጠቀሰ የሚያስተምር ወንድም ሆኖ ያውቃል። በጣም ይቅርታ ሞጣዬ፣ በጣም ይቅርታ። ወደ ገደለው መግባት ትችላላችሁ። እነ ሞጣ እነ ዮኒ ማኛ ማይ ብራዘር ኦኬ፣ እንዴት ነበር የሚለው ዋትስአፕ ሳላገኘው በመምጣቴ በጣም አመሰግና። አሁን እናንተ ግቡ፣ እናንተ ተቀደሉ፣ እናንተ ደግሞ ተበጥርቁ። እኔ የግሌን ተበጥርቄ ጨርሻለሁ።
አሁን ደግሞ እናንተ ተበጥረቁ። አየሩን ይዤባችሁ ነበረ። አየሩን ይዤባችሁ ነበረ። እስካሁን የሚሆኑትን አጥተዋል። በቃ ዋይ ዋይ እያሉ ነው። እና እስቲ ቆይ እኔ ቢያንስ የሚሰማኝ ሰው አለ። አሁን ሞጣ ቀራኒውን ሰምቶ የሚታገል ሰው አለ አለ ብለን ባናስብም ሞጣ ደግሞ እንደሚታወቀው ያው ማህበረሰብ አነቃለሁ ነው የሚለው። ግን እስቲ አሁን ለጥያቄው ቀን ተጠይቋል እንደዚህ አይነት ጥያቄ። እስቲ ምንድነው መልሱ የሱ? እውነት መታገለው ለአማራ ህዝብ ነው? የምን ታጋይ ነህ አንተ? ማን አንተ? እኔማ እኔ ለራሴ ነው የምታገለው። ራሴን ነፃ ለማውጣት ነው። እኔ ራሴን ነፃ ለማውጣት ነው የምታገለው። እንግዲህ ሰምታችኋል። ሁላችሁም ተጠንቀቁ። ሞጣ እርማችሁን አውጡ። ለእናንተ ሳይሆን ለእኔ ነፃነት ነው የምታገለው፣ እኔን ነፃ ለማውጣት ነው እያለ ነው። ዘመዴ ሳቅ፣ እስቲ ቀጥል ሳቅ። አበደ ዛሬ መቼም አበደ። እናንተም ታቃጥራላችሁ፣ ሄዳችሁ ዘመዴ እንደዚህ ብለዋል ትሉታላችሁ። አበደ ዛሬ ደግሞ ወይ ከምባታ ያደርገኛል። እስካሁን ጉራጌና ትግሬ ነበር ያደረገኝ፣ አሁን ከምባታ። እንግዲህ ውድ ተመልካቾቼ ይሄን ይመስል ነበረ የዛሬ ፕሮግራሜ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ደግሞ የማንን ይዤላችሁ እንደምመጣ ኮሜንት ስር ብጽፉልኝ ደስ ይለኛል። ለእናንተ ምርጥ የሆነውን አዘጋጃለሁ። መልካም ጊዜ ተመኘው። ሰብስክራይብ ማድረግ አትርሱ። ኮሜንት ጻፉ፣ ላይክ አድርጉ፣ ሼር አድርጉልኝ። የእናንተ ድጋፍ ነው የኔ በረከትና ዘናፈታ በሉ። መልካም ጊዜ ተመኘውላችሁ። ቻው።